በሚገርም በሚያስደንቅ ሁኔታ እንግዲህ እንደምታዩቸው ሄሉና ቢኒ በአዲስ ነገር መጠዋል። ሄሉም እንግዲህ ፈገግ ብላ ከልቧ ስቃ እኔ እንጃ ያስተላለፈችው ደስ የሚል መልእክት አለ። በሷ ፈገግታ አላቅ የተሰማኝን ደስታ ልነግራችሁ አልችልምና የተናገረችው መልእክትም ያስተላለፈችው መልእክትም ደስታዋን የገለጸችበት መንገድም እንዲህ ስትል ነበር። በህይወታችን ትክክለኛ ሰው ሲመጣ መወደድን ብቻ ሳይሆን መውደድንም ያሳየናል ያስተምረናልና ለሁሉም ጊዜ አለው ደስተኛ ነኝ በማለት እንግዲህ በጽሁፍ አስቀምጣለች። ቢኒም እንግዲህ እሷን መርጦ ወደ እሷ መጣል ማለት ነው። ሰሞኑን የተፈጠረውን ነገር አይታችኋል፣ ሰምታችኋል። የቢኒ እህት ነኝ ያለች አንድ መንቃራ የሆነች ልጅ እንግዲህ መጣ ስትመናቀርባት፣ እንደፈለገች ስታወራ፣ እንደፈለገች ስታያት፣ በጣም በቃ የሆነ አሽሙር ስትናገር ፋይልሽን አወጣብሻለሁ ምናምን በማለት እንግዲህ ከቢኒ ልታረቃት ብትሞክርም ለተመልካችም እሷ ላይ ጥላቻ እንዲኖርብን እንዲሁም ደግሞ እንድንጠላት ስለሷ እንዳናወራ ለማድረግ ያደረገችው ሙከራ አልተሳካላት። ቢኒ እንግዲህ ራሱን የፈለጋትና ማንም ሰው ተው ስላለው አይተዋትም። ማንም ሰው መጦ እንዲህ ነው እንደዛ ነው አንዳንዴ ማለት ነው በጣም ከተዋደዳችሁም በዛ ሰው እርግጠኛ ከሆናችሁም እናት አባትንም እንኳን ትቶ እስከመሄድ ይደረሳልና ያ ለፍቅር የሚከፈል ዋጋ ነው። በቃ ይሄ ነው አለቀና የትናንትናዋ ልጅ በጣም የቢኒ እህት ነኝ ብላ የመጣችው ሲጀመር የቢኒ እህትም እንደሆነች እርግጠኛ አይደለሁም። ሲጀመር አይደለችም የሚል መረጃ ደርሶኛል። ግን መጣ የተናገረች ብትሆንም ባትሆንም እኔ ብታቆም ቢኒ ባታቆም ብቻ እንደ ሰው የሰጠቻት ክብር የለምና ስለሷ ማውራት አልፈልግም። ግን ደግሞ ይህንን ቪዲዮ ስታይ ይህንን ፎቶቸውን ስታይ ምን ልትል እንደምትችል አላቅም። የኔ ራሷን አጥፍታ ነው የሚሆነው። የእውነቴን ነው ብላችሁ እንደ ተገላገለች እና በጣም ነው የሚያስጠላው የነበረው ነገር። ለሄሉ ያሳየቻት በጣም መጥፎ ፊት፣ ለሄሉ ያሳየቻት ንቀት፣ በቃ ለሄሉ ያሳየቻት በቃ እንዴት ልበላችሁ የሚያስጠላ ፊት አረሰውም መቼም። እና ፕራንክ ነው ተያቸው ስትሉ የነበራችሁ ፕራንክም ቢሆን በመጠኑ ሲሆን ነው ፕራንክም ቢሆን ማለት ነው ፕራንክ የሚደረግበት ሰው ላይ መለየት መቻል አለብን። እች ልጅ ከህመሟ ጋር እየታገለች ህይወት ከዛሬ ነገ የተሻለ ይሆናል ብላ የተስተካከለ ኑሮ ይኖረኛል ብላ ከህይወት ጋር ከፈተና ጋር ታግላ እየኖረች ያለች ልጅ ናትና ለሷ አይገባትም። ፕራንክ ከሆነ ኖርማሊ ሁሉም የሚሰራው ፕራንክ ነው። ከባድም ቢሆን ወዲያውኑ ይነገራል። እቺ አንድ ሳምንት አቆይታ ፕራንክ ነው ብላ ብትመጣ አልሰማትም። እቺ የሆነች መጥረጊያ ነገር ናት። የእውነቴን ነው የምላችሁ እና ዶማ ነገር ናት። ልጨምርላችሁ ብዬ ነው። አትመቸኝም፣ አልተመቸችኝም። ገና ስትመጣ ራሷ በቃ የሆነ ያለ ምክንያት ሰው እንዴት ከመሬት ተነስቶ ሰውን ይጠላል? ለማንኛውም ግን ፍቅር ያሸንፋል። ዋናው ነገር የቢኒና የሄሉ መቀራረብ፣ የሄሉ መዋደድ። የእውነቴን ነው። ሄሉ ለቢኒ ያላት ቦታ፣ ቢኒ ለሄሉ ያለው ቦታ ነው። አለቅ። እናቱንም አባቱንም ጥሎ ይመጣል። አዎ የሰው ልጅ አብሮ እናቱ ቤት ያድጋል፣ ይወለዳል፣ ያድጋል፣ ስርዓት ይይዛል፣ ይማራል ምናምን። ከዛስ ፍቅር የሚባል ነገር ይመጣል። ከዛስ የራሴ ህይወት የሚለው ነገር ደግሞ የራሱን ጎጆ ቀልሶ ደግሞ የራሱን ህይወት የራሱን ኑሮ ይኖራል አይደል? ይሄ ያለ ነገር ነው እና ልጆች ካደጉ በኋላ ሴት ልጅም ሆነ ወንድ ልጅ የእናት አባታቸውን ቤት ይተዋሉ። ማደጊያቸው እንጂ እዛው ተወልደው አድገው መሞቻቸው ቤት አይደለም የእናት አባት ቤት። ያው የራሳቸውን ህይወትም ይኖራሉ። ለብቻ የራሳቸውን ትዳር የራሳቸውን ቤተሰብ መስርተው ይኖራሉ። ይሄ የማይቀር ነገር ነውና ትናንትና መጣ የተመናቀረችው ልጅ እንግዲህ አፏን ይዛ አርፋ ቁጭ ትላለች። የሄሉን ፋይል አወጣለሁ ምናምን አውጭ እስኪ ምንም አታመጭ። የፈለገ ነገር ቢወጣ ደግሞ አንሰማሽም። እኛ ከሄሉ ጎን ነን። ሄሉ ምንም ልታረግትሽ። ግን አንድ ለሄሉ ማስተላለፍ የምፈልገው ነገር የኋላ ታሪክ የነበረ ታሪክ ብዙ ችግሮችን እየፈጠረ ስለሆነ ያለው ነገር ከቢኒ ጋር አደራ ልልሽ የምችለው ነገር ምንም ደብቀሽው እንዳትገናኝ፣ ምንም ደብቀሽው ምንም ነገር እንዳትጀምሩ አደራ ልልሽ የምፈልገው ነገር ሄሉዬ። ምክንያቱም ነገ ከነገ ወዲያ ሲወቅስሽ ነው የሚኖረው። በጣም ሚዲያ ላይ ህይወትሽ ሁሉ ስለሆነ ነገ የሆነ ስህተት ቢገኝብሽ ሁሉ ሰው ነው እየተነሳ ትንሹ ትልቁ የሚረግጥሽ እና ያለውን ነገር ቢኒ እንዲያስከፋችኝ ብሎ እንዳይናገር ወይም ደግሞ ይሄን ዋሽታኛለች ብሎ እንዳይናገር እንደ ሰው ማወቅ ያለበት ነገር ይሄ ነው ብለሽ የምታስቢውን ነገር ሁሉ የተደበቀ ነገር ካለ ምናምን ንገሪው ለቢኒ ማለት ነው። እና ሚዲያ ላይ ወጣሽ መናገር ራሱ አይጠበቅብሽም። እና በጓደኝነትም እያሉ አንዳንድ ሰዎች ልክ እንደ ቀልድ ብለው የሆነ ሚስጥር
ወይ ደግሞ የሆነ ውሸት ይዋሹና ያቺ ውሸት እያደገች እየሰፋች ትሄድና ትክክለኛ ህይወት ሲጀመር እንዴ ያኔ እኮ በቃ ጓደኛዬ ብቻ ስለነበርክ እንደዚህ ያልኩ፣ ወይ ደግሞ ያኔ እኮ ጓደኛዬ ስለነበርሽ እንደዚህ ያልኩ ተብሎ ግራ መጋባት ውስጥ እንዳይገባና ከመጀመሪያው የብዙ ሰዎችን ህይወት እያየን ስለሆነ ነው ያለፈ ታሪካቸው መጥቶ ዛሬ ላይ እየበጠበጣቸው ሰላም እየነሳቸው ህይወታቸውን ምስቅልቅሉን እያወጣ ስለሆነ ያለፈ ታሪክም ቢሆን የግድ በቃ አብሮን ላለ ሰው የሆነ ያልሆነውን ወሬ ስናወራ ከምንሆኑ ቀልድ ምናምን ነገር ከምናወራ ቆም ነገሩ በቃ ይሄ ነገር እንደዚህ ነበረ፣ በዚህ ምክንያት ሌላ ሰው ካለን በህይወታችን ከነበረ ከዛ ሰው ጋር በምን ምክንያት እንደተለያየን እኔ በጣም እጠይቃለሁ። በነገራችን ላይ ማለት ነው አንደኛ ለማስማማትም ይሆናል እኮ በቃ ያን ሰው ምናልባት ይታረቁ ይሆን እንዴ ብላችሁ የእውነት ነው እግዚአብሔርን ነው የምላችሁ ያለፈ ታሪካቸውን የፍቅር ግንኙነት ስትጀምሩ ስትጠይቋቸው እነዛ ሰዎች የሚናገሩት ከአይናቸው ብዙ መረዳት የምትችሉት ነገር አለ። የተቋጨ ነገር ነው ወይስ ያልተቋጨ ነገር? አሁን ድጋሚ ይፈላለጋሉ ወይስ በምንድን ነው የተለያዩት የተራራቁት? ይሄን ነገር ማወቅ መቻል አለባችሁ። የምሬን ነው ማለት ያልተቋጨ ነገር ካለ እመኑኝ ያ ነገር ድጋሚ እንደው አንድ ልጅ ነው ሰምቻለሁ ጓደኛዬ ነውና ሚስት አግብቼ አለው አለ። ግን ያቺ የሚጠብቃት ሴት አለች ደግሞ የድሮ ፍቅረኛውና 10 እንኳን ወልጄ ብትመጣ እቀበላታለሁ። ምክንያቷን ለመስማት ፈቃደኛ ነኝ። ምክንያቷ ካሳመነኝ በቃ ልቀበላት እችላለሁ ነው ያለው። እና ይሄ ነገር ከባድ ነው። ያለፈ ታሪክ በደንብ መጠናት አለበት። በተለይ ወንዶች ደብቀው የሚገቡበት ነገር አለና ብቻ ግን ለሄሉ ነው ልመክራት የምችለው ነገ እንዳትወቀሺ፣ ነገ አንገት የሚያስደፋ ነገር እንዳትናገሪ አደራ። ያለውን እውነታ አስረድተሽው በግልጽ ነው መጀመሪያ ያለብሽ። በቃ ምንም ነገ የሚያስጨንቅሽ ነገር የለም። ህይወትሽን በሰላማዊ መንገድ ትኖሪያለሽ። ማንም ሰው ተነስቶ ፋይል ላውጣ እንደዚህ ላግ ስምሽን ቢያጠፋ ምንም አንቺ ከሌለሽበት በቃ እንትን የሚሆን ነገር የሚያስጨንቅሽ ነገር አይኖርም። እና ከቢኒ ጋር እንግዲህ ትክክለኛ የህይወቷ አጋር፣ ትክክለኛ ጓደኛዋ፣ ትክክለኛ የህይወቷ በቃ አጋዧ እንደሆነ ረዳቷ እንደሚሆን ተስፋ አደርጋለሁ። በጣም ነው የሚያምሩት። ዛሬ ደግሞ የሄሉን ፈገግታ በማየቴ ልነግራችሁ አልችልም። ይሄንን ነበር የፈለኩትና ሄሉ ከፍቷታል ብዬ ነበር። ግን እህቱ እንደዛ ረግጣት፣ እንደዛ ሰድባት፣ እንደዛ እንቋሽሻት፣ እንደዛ ከፍ ዝቅ አድርጋት ለምን ፎቶ ተቀመጠ ብላ ልታብድ ልትሰቀል በቃ ይሄማ አግብቷት እሱ በሱፍ እሷ በቤሎ ብታያቸው የእውነቴ ነው ቤቱ ድረስ ይዟት ቢሄድ ማለት እሪ ብላ በቃ ሰፈሩን ነው የምትቀውጠው። በቃ ካልታነቅኩ ነው የምትለው። እና ይሄ ነገር አናዷታል። ያኔ እንደዛ ጮሃባት አበሳጭታት ቢኒ መጥቶ ሲጠይቃት ቢኒም በእርግጥ እየቀለደ በቀልድ አዋዝቶ ምናምን ነው ሌባ ገብቶ ቤትሽ ውስጥ እቃ ሲወስድ ምናምን ነገር እያላት ነበር። እና በቀልድ ነበር ስትነግረው የነበረው። ተጎድታለች እኮ እኔ መጥፎ ቃል ይልቅ እንደው ቢደበድቡኝ ይሻለኛል። ቀጥቀጥ ቢያደርጉኝ የሆነ ሰዓት መታኝ እኮ ወይ መታችኝ ብዬ የሆነ ሰዓት ላይ ልረሳው እችላለሁ። ግን መጥፎ ቃል የአእምሮ በሽታ ነው። አእምሯችሁ ላይ ተቀምጦ በቃ የሆነ ሰዓት ላይ በጣም ነው በቃ የሚያመው። እና ያንን ነገር ነው ለማድረግ የሞከረችው። ግን ሄሉያችን ቻል አድርጋ የምትወደው እሱን አይደለም፣ የምትፈልገው እሱን አይደለም፣ ጓደኝነታቸው ከሱ ጋር አይደል። እህትየዋ የተባለችው ሲጀመር አያውቃትም፣ አታውቀውም። የእውነቴን ነው። ዝም ብሎ የሚግባቡ ጓደኛ ማቾች ናቸው። እህቱ አይደለችም። በዚህ ልክ እንደዚህ አይነት ጭራሽ የማይገናኙትን በምንም አይገናኙም እኮ ከቢኒ ጋር የተረጋጋ ጥሩ ስብዕና ያለው ለሰው ልጅ ክብር ያለው በተለይ ሄሉን በጣም የሚወድ የሚያከብር ልጅ ነው። ስለዚህ እንደዚህ አይነት መንቃራ መጣ እንደዚህ ስትመናቀር እህቱ ናት። ኧረ ጭራሽ ሄሉ ራሱ ተናግራለች። ምናችሁም አይመሳሰሉም። ዲዮለቴን እኮ ነው ምናችሁም አይመሳሰለም ያለ ምንም አትመሳሰሉም ይላል። በአባት ብቻ ነው የምንገናኝ ነው ምናምን በአባታችን ወጣ ነው ምናምን እያላት ነበረ። እና ምንም አትመስልም ሲጀምር እና በጣም የምታስጠላ ልጅ ናት የእውነት። እኔ ሄሉ ይቅርታ እንኳን ብላ ብትመጣ ከዚህ በላይ ባታቀርቢያት ደስ ይለኛል። በቃ መናገር ያለባትን ነገር በፕራንክ አሳባም በቀልድም አሳባ ሊሆን ይችላል፣ ወይ እውነቷንም ሊሆን ይችላል ተናግራለች። ግን ውስጧ ልቧ ውስጥ ያለ ነገር የተናገረች ልጅ በጭራሽ ልትሆንሽ አትችልም። እንደ ጓደኛም እንደ ሰው ማታቀርቢያት። በቃ እንደ ሰው ሀይ በቃ ስትገናኙ ሰላም ከወረደ ካልሆነ ግን በቃ ከሷ ህይወት በጭራሽ ከሷ ጋር መገናኘት የለብሽም ብዬ ነው ማስበውና ለማንኛውም ግን ቢኒ አንቺን መርጦ በመምጣቱ በጣም 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 ደስ ብሎኛል። ማንም ምንም ቢያወራ መሆንም ያለበት ይሄ ነው። ከእውነት ጎን መቆም የእውነት ነው የምላችሁ። መቼም ቢሆን ከእውነት ጎን ከቆማችሁ መጨረሻችሁ ያማረ ነው የሚሆነው። አሸናፊዎች እናንተ ናችሁ የምትሆኑት። የመጨረሻዋን ደስታ የምትደሰቷት፣ የመጨረሻዋን ሳቅ የምትስቋት እናንተ ናችሁ። መጀመሪያ ላይ ብትጎዱም ብትከፉም ብትደፉም ምናምን ትገፉም መጨረሻውን ግን እናንተ ናችሁ ህይወትን የምትኖሯት። እና ሄሉ እየታጋሽ በመሆኑ አስቡት። ያኔ ግን ቅውጥ አድርጋው ቢሆን በጥፊ ብላት ቢሆን በዛ አነጋገሯ ምናምን ቢኒም ራሱ ሊታዘባት ይችል ነበር። ጸጥ ብሎ እያያት ነበር። እና
በጣም ትዕግስቷን አድንቋል። በጣም በቃ ምን አይነት ትዕግስት ነው ያለሽ ብሎ በጣም እሱ ራሱ እስኪገረም እስኪደነቅ ድረስ ማለት ነውና በቁንጅና በሉት በስነ ምግባር በሉት በባህሪ በሉት በደንብ በቃ ተገጣጠሙ አሃ ተገጣጠሙ አሸወይና ወይናዬ አሸወይና ወይናዬ አሸወይናዬ አሸወይና ወይና አሸወይናዬ ወይና አሸወይናዬ በቃ እንደዚህ እነዚህ ልጆች በቅርቡ ተሞሽረው ባያቸው ልነግራችሁ አልችልም። ደሞም ይሆናል መጣደፍ መቻኮል የለም። በእርግጥ ግን እሷን በቬሎ በቃ እኔ እንጃ አላውቅም። ከዚህ በፊትም ከማርክ ጋር ያለች ካስታወሳችሁ የሆነ ቬሎ ለብሳ ተጋባን ምናምን ብለው ነበር እና ቬሎ በጣም ነው የሚያምርባት። አሁን ደግሞ ፍርፍር ብላለች ቆንጆ ናለች ምናምንና ከቢኒ ጋር ወደፊት በቃ ውበታችሁ አንድ ላይ ስትሆኑ እንዴት እንደምታምሩ ማን በነገራችሁ። የዛሬው ደግሞ ይለያል። እንባዬን የመጣው በእውነት አንዳንዴ እውነት ራሱ ይዛችሁ ማለት ነው የማትታመኑበት ጊዜ አለ። በቃ አንድ ሰው ስለጠላ ከመሬት ተነስቶ ስለጠላችሁ ብቻ ወይም ደግሞ ከመሬት ተነስቶ አልያት ወይም አልየው ስላለ ብቻ ብዙ ሰዎች ይፈርዱባችኋል። በቃ እውነት እያላችሁ እውነቱን የሚረዳ ሰው ታጣላችሁና ሄሉ አሁን እህትየዋ እንደዛ ስትሆንባት በቃ እህቴ ይህንን ያለችበት ምክንያት የራሷ ይኖራታል። ሄሉ ምን አጥፍታ ነው ብሎ አልተወዛገበም፣ አልተምታታበትም። በቃ ያመነበት ነገር ነው። መጣ ሄሉዬ ብሎ ማለት ነው። ይሄ ነገር ደግሞ በጣም ትልቅ ነገር ነው። እንዳለችው ደግሞ በህይወታችሁ ትክክለኛ ሰው ሲመጣ እንደዚህ ነው በቃ መቀበል ነው ያለባችሁ ተናግራለች። እሱ መውደድን ብቻ ሳይሆን እኛም እንድንወድ ሰውን እንድንወድ ያደርገናል ብላ ነው እንግዲህ ሀሳብ የሰጠችው። ሄሉዬ ደስታሽን ያብዛው፣ መጨረሻሽን ያሳምርልሽ። በእውነት ጅማሮሽ እንግዲህ በጣም ብዙ ስብስብ ያለ በጣም አስቸጋሪ ህይወት ነው ያሳለፍሽው እና መጨረሻሽ አምሮ ደግሞ የመጨረሻዋን ህይወትሽን ማለቴ ደስታ በቃ ደስታ በደስታ ይሄ የህይወትሽ መጨረሻ ቢሆን ለምሳሌ የችግሮችሽ መጨረሻ የህይወት ሳይሆን የችግሮችሽ መጨረሻ ሆኖ ከዚህ በኋላ ደስተኛ ህይወት የምትኖሪበትን እድሜና ጤናሽን ነው የምመኝልሽ። እድሜሽን ያርዝመው። በቃ ደስታ በደስታ ሁኚ። ቢኒም እንግዲህ ከሷ ጋር ሆነ ደስተኛ አድርጋ ትኖራለ ብዬ አስባለሁ። እርስ በእርስ ተዋደዱ፣ እርስ በእርስ ተሳሰቡ፣ እርስ በእርስ ተግባቡ። ይህንን ነው ልል የምችለው። ዛሬ ብቻ ሄሉ እንደዚህ አምሮባት በቃ እርግብ መስላ ሳያት የእውነት ምንድነው ሙሽራው ባንዳልጋ ሙሽሪት ባንዳልጋ መልአክ ይመስላሉ ክንፉን የዘረጋ የሚባሉት እንግዲህ ቢኒና ሄሉ ናቸው። በእውነት በጣም ነው ያማረባችሁ። የእውነቴን ማለት ያለ ምንም ማጋነን። በተለይ የሄሉ ውበት እንደውም ቢኒ ተናግሯል። ብዙዎቻችሁ በካሜራ ቆንጆ ናት ምናምን ብላችሁ ልታስቡ ትችላላችሁ፣ ግን በአካል በጣም ይበልጥ እንደምታምር ነው የተናገረው። ሄሉዬ ደርባባነቷ የምትለብሰው ልብስ ራሱ ይበቃል። በጣም ነው የምታሳምረው ልብሱን ራሱና ብቻ አብራችሁ ስለነበራችሁ አመሰግናለሁ። በሄሉና በቢኒ ደስታ የተደሰታችሁ በተለይ የሄሉ ፈገግታ አይታችሁ ደስ ያላችሁ ይህንን ቪዲዮ ላይክ ሼር አድርጋችሁ ውጡ። እንዲሁም ሰብስክራይብ ያላደረጋችሁ ልጆች አበረታቱኝ። እናንተ ስታበረታቱኝ ነው የምር ስለ ሁሉም ሰው ቪዲዮ ወጥቼ የምሰራው። ካልሆነ ግን ማታበረታቱኝ ከሆነ እይታ ከሌለው ቪው ከሌለው ያው ይደብረኛል እኔም ለመስራት እና ሞራሌ መጥቶ ከፍ ብዬ በቃ ደስ ብሎኝ እንድሰራ እናንተ አበረታቱኝ። በተለይ ኮሜንታችሁን ሰብስክራይብ አድርጉ። አመሰግናለሁ።